የተወደዳችሁ የጌታ ውድ ቤተሰቦች እግዚአብሔር ሰላምና ጸጋ ይብዛላችሁ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ዛሬ አጭር መልእክት ላስተላልፍላችሁ ፈልጋለሁ። ይሄ እንደምታዩት ፍሬ ነው። ከአንድ ሐረግ የተቆረጠ ነው። በጣም ይገርማችኋል። መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 27 ቁጥር 6 ላይ እንዲህ ይላል፣ በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ ይጨበጨብማል፣ ፍሬያቸውም የዓለምን ፊት ይሞላሉ ይላል። ኢየሱስ ጌታ ነው። ባለራዕዮች በዘመናት መካከል ፍሬያሞች ናቸው። ባለራዕይ ሁኑ በሚል ሐሳብ ትንሽ ደቂቃ ላካፍላችሁ ፈልጋለሁ። ወዳጆቼ መጽሐፍ ቅዱስ ምሳሌ ምዕራፍ 29 ቁጥር 18 ላይ እንዲህ ይላል፣ ራዕይ ባይኖር ሕዝቡ መረን ይሆናል ይላል። ያ ማለት ራዕይ የሌለው ሕዝብ በዘመናት መካከል መራራ ነው፣ ሉጋም እንደሌለ ፈረስ ነው። ወዳጆቼ ዲሲፕሊን እንዲሆነ ሕዝብ አይደለም። ከዛ የተነሳ ደግሞ ዲሳይፕልሺፕም አይደለም፣ ደቀ መዝሙር አይደለም። ከዛ የተነሳ ብዙ ፍሬ ማፍራት አይችልም። ብዙ ፍሬ ካላፈራንና የክርስቶስ ደግሞ ደቀ መዝሙር ካልሆነን ዋጋ ቢሶች ነን። ብዙ ብንደክም፣ ብዙ ብንለፋ፣ በስራችን፣ በአገልግሎታችን፣ በኑሯችን፣ በሕይወታችን እግዚአብሔር ከኛ ሁልጊዜ እንደ ባለራዕይ ሰዎች ፍሬን ይፈልጋል። ወዳጆቼ ዛሬ በጌታ በኢየሱስ ክርስቶስ ስም ይህን ሐረግን ምሳሌ አድርጌ አንድ ጸሎት ልጸልላችሁ ፈልጋለሁ። መጽሐፍ ቅዱስ ሲናገር ዮሴፍ ትንሹ ዛፍ ፍሬ ነው ይላል። ቅጠሉ በሐረግ ላይ ያድጋል ይላል። ቀስተኞች ነደፉ፣ ተቃወሙ፣ አስቸገሩ ይላል። ቀስቱ ግን እንደ ጸና ቀረ ይላል። እንግዲህ ዮሴፍ ባለራዕይ እንደሆነ ዘፍጥረት ምዕራፍ 37 ላይ ታዩታላችሁ። ትልቅ ህልም ያለው ሰው ነው። ትልቅ ራዕይ ያለው ሰው ነው። እግዚአብሔር ለሚወደው ሕዝብ አንድ ነገር ነው የሚሰጠው ወገኖቼ። እግዚአብሔር ለተወደደ ሕዝብ ራዕይ ይሰጣል። እግዚአብሔር ከወደዳችሁ ለእናንተ የሚሰጠው ከገንዘብ በላይ ከሌላ ነገር በላይ ራዕይ ይሰጣችኋል። ራዕይ ያለው ሕዝብ ደግሞ በዘመናት መካከል ተስፋ ቢስ፣ ዓላማ ቢስ፣ እምነት ቢስ፣ ዋጋ ቢስ አይደለም ወገኖች። ስለዚህ ብዙዎቻችን እናጎረመረማለን፣ ደስተኞች አይደለንም፣ ባለ ተስፋዎቹም አይደለንም። ምክንያቱም ራዕይ የለንምና። ራዕይ ከሌለን ወገኖች ዘመናችን በብዙ ድካም ነው የሚያልቀው። ዮሴፍ አስደናቂና አስገራሚ የሆኑ ሁለት ራዕዮቹን እንዳየ ዘፍጥረት ምዕራፍ 37 ላይ ታዩታላችሁ። የመጀመሪያው ራዕይ ታውቁታላችሁ አይደለ? የመጀመሪያው ራዕይ ወገኖች 11 ነዶዎች ለአንዱ ነዶ ሲሰግዱለት ነበር። ታማኔ ሲንምርቀ ይስምርቀዩ ጎይን ያጋበይስ ለወንድሞቹ ነገራቸው። ጠሉ ለእግዚአብሔር ቃል አልወደዱም። ከራዕዩ ጋር አልተተባበሩ፣ አልተስማማቸው። ውስጣቸው ደስተኛ አልነበረም። በእኛ ላይ ልትነግስ ነው አሉ። አገርማችሁ ሁለተኛ ራዕዩንም አየ። አሁን ደግሞ ከአካባቢ ከኤንቫይሮንመንት ከሲቹዌሽን ከሰፈር ወጣ፣ ከፍ አለ። ከዋክብት ጨረቃና ፀሐይ ሲሰግዱለት አየ። ነገራቸው። አብስቶ ነበር የጠሉት። ከዛ የተነሳ ደስታውን ለማበላሸት ፈለጉ። መጨረሻውን ለማበላሸት ፈለጉ። ሞቷል አሉ። በአባቱ ቤት ትልቅ ለቅሶ አወጁ፣ መርዶ አወጁ። ሞቷል አሉ። አውሬ በልቷል አሉ። ጉድጓድ ውስጥ ጣሉ። አይገርማችሁም? በዛ ጉድጓድ ውስጥ እግዚአብሔር የራዕዩ ባለቤት ከዮሴፍ ጋር ነበር። ሁልጊዜ ወገኖቼ እግዚአብሔር ከማን ጋር እንደሚተባበር ታውቁታላችሁ? እግዚአብሔር የባለ ራዕዮች ተባባሪ ነው። እግዚአብሔር የባለ ህልመኞች ተባባሪ ነው ወገኖቼ። እግዚአብሔር ከዮሴፍ ጋር ነበረ። ከጉድጓድ ወጡ። ከዛ በኋላ መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ለኢስማኤላውያን ነጋዴዎች ሸጡ ይላል። በርካሽ ብር ነበር የሸጡት። መልካም ነገር አላደረጉለትም። መጽሐፍ ቅዱስ ሲናገር ዘፍጥረት 37 ላይ እንዲህ ይላል፣ እግዚአብሔር ከዮሴፍ ጋር ነበረ። በፖቲፋራ ቤት በግብፅ ጀንደረባው በፖቲፋራ ፊት እግዚአብሔር ለዮሴፍ መከናወንን ሰጠ። መከናወንን፣ ምሕረትንና ሞገስን ሰጠ። ብራማ አደረገው እግዚአብሔር። ስኬታማ አደረገው እግዚአብሔር። ከዛም ጠላት ሌላ ወጥመድ አዘጋጀ። የፖቲፋራ ሚስት በዮሴፍ ላይ ዓይኗን ጣለች። ሌላ ችግር አጋጠመው። ከዛ ወጣ፣ ወደ እስር ቤት ገባ። አሁን የመጽሐፍ ቅዱስ ሲናገር እንዲህ ይላል፣ እግዚአብሔር ከዮሴፍ ጋር ነበረ ይላል። አያችሁ፣ ብራማ ሊያደርገው ነው እግዚአብሔር ዮሴፍን። ሊያበዛው ነው እግዚአብሔር ዮሴፍን። በብዙ ትውልድ አባት ሊያደርገው ነው እግዚአብሔር ዮሴፍን። ሊያነግሰው ነው እግዚአብሔር ዮሴፍን። ምሕረትን ሰጠ፣ ሞገስን ሰጠ፣ ስኬታማ አደረገ እግዚአብሔር። አንድ ነገር ነግራችኋለሁ። ትልቅ ራዕይ አይታችሁ፣ ትልቅ ቪዥን አይታችሁ፣ ትልቅ ህልም አልማችሁ ጠላት ከቤተሰብ ከጓደኛ ከሰፈር ከማንደር ከሀገር ከተወለዳችሁበት መንደር ብዙ ጦርን ቀስትን ሊወረወር ይችላል። ቢሆንም ግን እግዚአብሔር የራዕያችሁን ፍጻሜ ያሳያችኋል። ብቻ ግን ባለራዕዮች ናችሁ። እንደዛ ከሆነ በሚቀጥለው ዓመት ፍሬያማዎች ትሆናላችሁ። በሚቀጥለው ዓመት ብዙ ፍሬ ታፈራላችሁ።
ለመሸከም ከብድ እጅግ በጣም ብዙ ነዶ ነው መለኮት የሚያሸክማችሁ። ወገኖቼ ከአንድ ከትንሽ እንጨት የተቆረጠ ፍሬ ነው። መቁጠር በጣም ብዙ ነው ወገኖች፣ ለመቁጠር እንኳን ይከብዳል። ይሄ ነው መጽሐፍ ቅዱስ ምለው። በሚመጣው ዓመት እግዚአብሔር በብዙ ልጅ ይባርካችሁ። ልጅ የሌላችሁ ልጅ ሰጥቱ እግዚአብሔር። ምናልባት ተምራችሁ ውጤታማ ለመሆን ያቃታችሁ እግዚአብሔር በተማራችሁበት ውጤት በተማራችሁበት ትምህርት ሥራ ሰጥቶ ይባርካችሁ። ይህን በረከት ለምትቀበሉ ሁሉ እነግራችኋለሁ። እግዚአብሔር በሚቀጥለው ወር በሚቀጥለው ሳምንት በኢየሱስ ክርስቶስ ስም በብዙ ፍሬ ይባርካችሁ። ፍሬያማነት ይሁንላችሁ። ብዙ ፍሬ ቢታፈሩ ደግሞ የጌታ ደቀ መዝሙር ከሆናችሁ አብ በዛው ይከበራል። የእግዚአብሔር ደስታ ደግሞ የልጁም ደስታ ነው። የልጁ ደስታ ደግሞ የአብም ደስታ ነው። የአብ ደስታ ደግሞ የወልድ ደስታ ነው። የወልድ የአብ ደስታ ደግሞ የመንፈስ ቅዱስም ደስታ ነው። የመንፈስ ቅዱስ ደስታ ደግሞ የእኛም ደስታ ነው። የእኛ ደስታ ደግሞ የቤተ ክርስቲያን ደስታ ነው። የእኛ ደስታ ደግሞ የሀገርም ደስታ ነው። እግዚአብሔር ለብዙዎች ደስተኛ ያደርገን። ሃሌሉያ። ወዳችኋለሁ። ተባረኩ።